Hello, ይሄ ሜሴጅ ለአዲስ አበባ ለሚኖሩ የሚኒሊክ ሰፋሪዎች ማለት ነው። በጣም ስዶችና ባለጌዎች ናችሁ። ለኦሮሞ ህዝብ ያላችሁ ንቀትና በጣም ያሳያችሁ ዛሬ ማለት ነው። ይሄን ሁሉ ፍሪደም ያመጣላችሁ ወደድክም ጠላህም የኦሮሞ ህዝብ ነው። ቄሮች ናቸው። የኦሮሞ ትግል ነው። እንደዚህ በሚሊኒየም አዳራሽ ውር እንድትል ያረገ ሀጫሉ ሲዘፍን ምንም አላላችሁም። በቃ ብዙም ሰፖርት አላረጋችሁትም። እየዘፈነ ቴዲ ትላላችሁ። እናንተን ገደል ይዞ የሚከታችሁ ቴዲ አፍሮ ነው። ይሄ የገንዘብ ሰው ይሄ ቀበሮ ነው። እናንተን ገደል ይዟችሁ የሚከተው believe me የኦሮሞን ህዝብ ማክበር አለባችሁ። ለኦሮሞ ህዝብ ያላችሁ ጥላቻ መቅረት አለበት። እናንተ የኦሮሞን ህዝብ በጣም ነው የምትጠሩት። አዲስ አበባ የኦሮሞ መሬት ነው። የኦሮሞ መሬት ላይ ነው የምትኖሩት። really that's ኦሮሞ land። ኦሮሞ በመሬቱ ላይ የፈለገውን ቢዘፍን የፈለገውን ቢያረግ even for future አዲስ አበባን ራሱ መውሰድ ይችላል ከፈለገ ማለት ነው። ግን አይፈልግም። ኦሮሞ አገር ገንጣይ ሳይሆን አገር ገንቢ ነው። ሀጫሉ የሚዘፍነው ራሱ ኦሮሞ አገር ገንቢ እንጂ አገር ገንጣይ አይደለም እያለ ነው። ኦሮሞ አገር ገንቢ መሆኑን አብይም ለማም አስመስክረዋል። ብዙ ነገር ነው ከዚህ በፊትም ለኢትዮጵያኖች ያደረገው። አሁንም ኦሮሞ ነው ኢትዮጵያን ጠግኖ ያኖረ ያላችሁ። እናንተ ግን ምንም አይምሮም የላችሁም። የኦሮሞ ንቀት አለባችሁ። አብሶ አዲስ አበባ የምትኖሩ ሰዎች ማለት ነው። የሚኒሊክ ሰፋሪዎች ከዚህም እዛም ልቅምቅም ብላችሁ የመጣችሁ ከየት አካባቢ ራሱ የመጣችሁ መሆናችሁን ማታቁ ኦሮሞን ደርሶ ኦሮሞን ልናቅ ትላላችሁ። ኦሮሞን ላሳንስ ትላላችሁ። በኦሮሞ መሬት ነው የምትኖሩት። ኦሮሞ ነው የሚመግባችሁ የሚያጠጣችሁ። እሺ አንድ ቀን ኦሮሞ ጀርባውን ያዞረባችሁ ጊዜ የምበሉት የምትጠጧት ነገር የለም። keep the shit in mind። እና ሀጫሉን try to disrespect him። ቴዲ ምንድነው? ቴዲ ዘፋኝ ነው። he's አዝማሪ ነው። ጀዝ ዘፋኝ ነው። እሱ ገንዘብ ነው የሚሰራው። አይቶ ብዙ ጊዜ ስለ ቴዲ ብያለሁ። አማራንና የሚኒሊክ ሰፋሪዎችን ገደል ይዞ የሚገባው ወደዳችሁም ጠላችሁም ቴዲ አፍሮ ነው። ከኦሮሞ ጋር የሚያቃቀራችሁ የሚያጣላችሁ ያለያያችሁም ቴዲ አፍሮ ነው። you guys have to be careful። ኦሮሞን ውደዱ፣ አክብሩ። ኦኬ እንደዚህ ኦሮሞን እየጠላችሁ የኦሮሞን ባህል እያናነቃችሁ ኦሮሞ ስቴጅ ላይ ሲዘፍን ሰፖርት ሳታረጉ እና ደግሞ ዶክተር አብይ ትላላችሁ። ዶክተር አብይ ምንድነው? ዶክተር አብይ እኮ የኦሮሞ ልጅ ነው። የቄሮ ትግል ነው ያመጣው። ይሄን ሁሉ ያረጋላችሁ ቄሮ ነው። እናንተ ምስጋና ቢሶች ናችሁ። ኦሮሞ ወርቅ ቢያነጥፍላችሁ የማታመሰግኑ የሚኒሊክ ሰፋሪ ባለጌ ስዶች ናችሁ። ሚኒሊክ ሰፋሪ ልካችሁን ማታቁ ማለት ነው። እኔም ትንሽዬ የአማራ ዘር አለብኝ። ግን አማራ የሚያረጋውን አጸያፊ ስራ አጥብቄ አውግዛለሁ። የአማራ የበላይነት ብቻ እንዲሰበክላችሁ ነው የምፈልጉት። እምዬ ኢትዮጵያ እያለ እንዲዘፍን ብቻ ይሄ ኩሩሩ ቴዲ አፍሮ I don't like him። እዛ ሚሊኒየም አዳራሽ ራሱ መገኘት አልነበረበትም። ለምን? ጠላታችን ነው። አማራንና ኦሮሞን የከፋፈለብን እሱ ነው። ከኦሮሞ ጋር መኖር ከፈለጋችሁ ኦሮሞ መሬት ላይ እንደልባችሁ መኖር ከፈለጋችሁ ኦሮሞን ውደዱት ከልባችሁ። ኦኬ ሙዚቃውን አክብሩለት፣ ባህሉን አክብሩለት። ይሄ የውሸት መውደድ ሳይሆን በእውነት ውደዱት። እውነተኛ ፍቅር ለኦሮሞ ስታሳዩ እነሱም የበለጠ እያሳዩአችሁ ይሄዳሉ። ኦሮሞ ፍቅር ነው። አሁንም ፍቅር እያሳያችሁ ነው። ግን ኦሮሞን በገፋችሁ ቁጥር እነሱም እየገፋችሁ ሄደዋል። ላቭ ኦሮሞ ከልባችሁ ተዋደዱ፣ ተፋቀሩ። ቴዲ ምናምን ትርክሚንኪተውና የኦሮሞን ባህልና ህዝብ ውደዱ።
ኦኬ የነሱ ኦሮሞ ህዝብ የኦሮሞ ህዝብ ለኢትዮጵያኖች የጀርባ አጥንት ናቸው ኦኬ ካለነሱ ኢትዮጵያ አትኖርም ካለነሱ ኢትዮጵያ የምትባል ነገር የለችም believe me እኔ ብዙ ጊዜ ቴዲን እቃወማለሁ ይሄ እህታዊ ምክሬ ነው ተቀብላችሁ አስተካክሉ ሃጫሉ ዘፋኝ አይደለም ከዘፋኝ የበለጠ የኦሮሞ ድምጽ ነው ልጁ በጣም ስማርት ነው በጣም አሜዚንግ ጋይ ተንኮል የለበትም አገር ገንጣይ አይደለም የሚዘፍነው ዘፈን የኦሮሞን ህዝብ የሚያነቃቃ እኩል የሚያረግ ብዙ አሪፍ ስራዎች እየሰራ ነው ሃጫሉ አለ ከሃጫሉ ደግሞ በፊት አሊብራ አለ አሊብራ ነው የኦሮሞን ትግል የጀመረውም የጨረሰው ሃጫሉ ገና ልጅ ነው ግን እሱም በጣም ጎበዝ ነው ደግሞ በጣም ስማቸውን ማናቃቸው ብዙ የኦሮሞ ዘፋኞች ለኦሮሞ ትግል ብዙ አስተዋጽኦ አርገዋል የኦሮሞ ዘፋኞች በጣም ነው ማከብራቸው ማውዳቸው ለኔ ዘፋኞች አይደሉም ለኔ ጀግኖች ናቸው ይሄን ለማለት ነው የሚኒሊክ ሰፋሪዎች ከዚህ አሳፋሪ ሰራችሁ ተቆጠቡ ምናልክ ሃጫሉ አንበሳ ቴዲ አንበሳ ቅጥል በያት ዘባርቂ ዳዊት አሪያ we don't know where you come from አንተ ሐረር ነኝ ትላለ ሐረሮች ኦሮሞን ይወዳሉ የኦሮሞን ባህል ያከብራሉ ኦሮሞች ናቸው አንተ ምን የሚኒሊክ ሰፋሪ ነው መሰለኝ እኔ ማንነትን ወቅ መጀመሪያ you have to know where you come from ከዛ ከኔ ጋር ማውራት ትችላለህ crazy guy ይሄን ለማለት ነው እሺ መልካም ወደ እንዴት እንዳበሸቀኝ ይሄ ኩሩሩ ቴዲ